ቤተሰቦች የዋቄ ፈታ እምነት ተከታይ ናቸው። አንተ ደግሞ ፕሮቴስታንት ነበርክ። የቤተሰቦችን እምነት ለቀህ እንዴት ወደ ፕሮቴስታንት እምነት ገባህ? እኔ ከህፃንነቴ ጀምሮ ፕሮቴስታንት ሃይማኖት የሚከተሉ የኛ ዘመዶች ሌሎች ጎረቤታችን አሉና ከነሱ ጋር እቃረብ ነበረ። ፕላስ ብሮድካስት የሚደረግ የፕሮቴስታንት የሬዲዮ ቻናል ነበረ። ህያው ተስፋ መባል የሬዲዮ ፕሮግራም ነበረ። እነሱ ቤት እየሄድኩኝ ማታ ማታ አዳምጣለሁ። ያ ሞቲቬት ያደርገኝ ነበረ። አዳምጥ ነበረ። እንዳጋጣሚ ሆኖ ባይብልም በኦሮምኛ አግኝቼ ከነሱ ተቀብዬ ቤተሰብ ሳያኝ አነብ ነበረ። ያ አለና ከቆይታ ጊዜ በኋላ ወደ ፕሮቴስታንት ሃይማኖት ገባው ማለት ነው። እኔ በራስ ፍላጎት ቤተሰቦች ምንም አላሉህም? እንግዲህ ያው ኖርማሊ እነሱ የቤተሰብ ጫና ስኖርብኝ እኔ ተውኩኝ። ቸርች መሄድ ተውኩኝ፣ አቆምኩኝ በዛ ታይም። ከዛ በኋላ ወደ ክርስትና ተመለስኩኝ ማለት ነው። ከነሱ ተለይቼ ወደ ዩኒቨርሲቲ ሲመጣ ሞር ፕሮቴስታንት ሃይማኖትን ፎሎ እንዲያደርግ ቻንስ አገኘው ማለት ነው። ቤተሰቦች ጫና ሳይደርጉብህ ጫና መቋቋም ሲያቅትህ ታውከው እምነቱን ከልብህ ታውከው ነው ወይስ ስርዓቱን ወይ ቸርች መሄዱን ነው ታውከው የነበረው? ቸርች መሄዱን ተውኩኝ፣ ማንበቡንም አቆምኩኝ። ደግሞ በጣም አይወደድም ነበር እኛ ቤተሰብ ጋር ዘንድ። ዩኒቨርሲቲ ከመጣው በኋላ ፌሎሺፕ ከልጆች ጋር ዝም ብዬ መሄድ ጀመርኩኝ። ከዛ በኋላ እኔ ባይብል ውስጥ ጥያቄ ፈጠረብኝ። በጣም ብዙ ጥያቄዎች አሉኝና ያንን ልመልሱልኝ የሚችሉ ሰዎችን አላገኘውም ስቲል። ከዛ በኋላ ቸርች መሄድ መመላለስ ጀመርኩኝ ከፌሎሺፕ ተማሪዎች ጋር ዩኒቨርሲቲ ውስጥ ካሉት ልጆች ጋር። ወደ ሃይማኖቱ ተመለስኩኝ ማለት ነው። ወደ ፕሮቴስታንት አሁን ነፃነቱን ስታገኝ ወደኸው ስለነበር ተቀበለው ስለነበር ወደ ወደድከው ወደ ተቀበልከው እምነት በነፃነት ማስቀጠል ጀመርኩ። ዩኒቨርሲቲ ላይ ስትገባ በቤተሰቦች እምነት ላይ ማታምንበት ጥያቄዎች ነበሩህ ነው ወይስ ዝም ብለህ ያኛው ስለሳበህ ብቻ ነው የሄድከው? ያኛው ስለሳበኝ ነው። ኖርማሊ የኛ ቤተሰብ ሲከተሉ የነበረው ሃይማኖት ፈጣሪ አይሞትም፣ አይወልድም፣ አይወለድም ነው የሚሉት። ኖርማሊ እኔ ወደዛም አልቀርብም። እንግዲህ